ምድር በሰው ልጅ ስግብግብነት ታፍናለች። አረንጓዴዋ ጠፍቶ በብረትና በጭስ ተተክቷል። የሰው ልጅ መኖር የሚችለው ሌላ ዓለም በመዝረፍ ብቻ ነው ተብሎ ታምኗል። እናም አይናቸውን ወደ ትልቁ ጠፈር ወረወሩ። ከምድር 4.4 የብርሃን ዓመት ርቃ ወደምትገኘው ወደ አስደናቂዋ ምስጢራዊቷ ፓንዶራ። ፓንዶራ ገነት ትመስላለች፣ ግን ገዳይ ናት። እጽዋቶቿ በምሽት ያበራሉ። እንስሳቶቿ ከምናብ በላይ ግዙፍ ናቸው። ከሁሉም በላይ ግን ናቪ የሚባሉ 3 ሜትር የሚረዝሙ ሰማያዊ ቆዳ ያላቸው ከተፈጥሮ ጋር በደም የተሳሰሩ ህዝቦች ይኖራሉ። የሰው ልጆች ከዚህ የመጡት ለሰላም አይደለም፣ አኖብታኒም የተባለውን እጅግ ውድ ማዕድን ለመቆፈር እንጂ። ጄክ ሱሊን የቀድሞ የባህር ኃይል ወታደር፣ በጦርነት ምክንያት እግሮቹ የማይሰሩ በወልቸር ላይ የታሰረ ሰው፣ መንታ ወንድሙ በድንገት ሲገደል ጄክ የሱም ቦታ እንዲተካ ተጠራ። ለምን? ምክንያቱም የሱ አእምሮ ብቻ ነው ከወንድሙ አቫተር ጋር ሊገናኝ የሚችለው። አቫተር ማለት የሰው ልጅ አእምሮ የሚቆጣጠረው የናቪ አካል ነው። ጄክ ለመጀመሪያ ጊዜ በአቫተር አካሉ አይኑን ሲከፍት ከዓመታት በኋላ ለመጀመሪያ ጊዜ ሲሮጥ ያ ስሜት ለጄክ አዲስ ህይወት ነበር። ጄክ መጀመሪያ የተላከው ሰላይ ሆኖ ነበር የናቪዎችን ደካማ ጎን እንዲያጠና። ነገር ግን በፓንዶራ ጫካ ውስጥ ብቻውን ሲጠፋ ህይወቱ ለዘላለም ተቀየረ። የጎሳው መሪ ልጅ ኔትሪ አዳነችው። እሷም የናቪዎችን መንገድ ታስተምረው ጀመር። እንስሳትን እንዴት ማደን እንዳለበት፣ በጫካ ውስጥ እንዴት መንቀሳቀስ እንዳለበትና ከሁሉም በላይ ደግሞ ኤዋ የተባለችውን የተፈጥሮ መንፈስ እንዴት መገናኘት እንዳለበት። ጄክ አሁን በሁለት ዓለም ውስጥ እየኖረ ነው። በቀን ውስጥ ናቪ ነው፣ ማታ ደግሞ በብረት ሳጥን ውስጥ የሚተኛ አካል ጉዳተኛ ሰው። ነገር ግን ጊዜ እያለቀ ነው። የሰው ልጆች ትዕግስት ጨረሱ። ኮሎኔል ኩሪች ማዕድኑ የሚገኝበትን የናቪዎችን ቅዱስ ዛፍ ለማፍረስ ተነሳ። ጄክ እንዲያሳምናቸው ጊዜ ተሰጠው። ግን ናቪዎች ቤታቸውን ትተው የት ይሄዳሉ? ጄክ እውነቱን ሲነግራቸው እንደ ከዳተኛ ታየ። ኔትሪ አባረረችው። እናም የአስፈሪ ቀን መጣ። የሰው ልጅ ቴክኖሎጂ በፓንዶራ ተፈጥሮ ላይ ዘመተ። ግዙፍ ሄሊኮፕተሮች ሰማዩን አጨለሙት። በሚሳኤልና በጋዝ የታጀበው ጥቃት የሺህ ዓመታት ዕድሜ ያለውን ቅዱስ ዛፍ መሬት ላይ ዘረረው። ሕፃናት አለቀሱ፣ እናቶች ዋተቱ፣ ደም በፓንዶራ ምድር ፈሰሰ። ጄክ በዚህ ሰዓት የገዛ ወገኖቹን ጭካኔ በዓይኑ አየ። ጄክ ግን አልተሸነፈም። ተስፋ በቆረጡ ናቪዎች ዘንድ አመኔታን ለማግኘት አንድ የማይታሰብ ነገር አደረገ። ማንም ሊገረው የማይችለውን ቱርኩ የተባለውን ግዙፍ በራሪ አውሬ ተቆጣጠረው። ቱሩክ ማክቶ ሆኖ ሲመለስ ናቪዎቹ በድንጋጤና በአክብሮት ተንበረከኩ። አሁን ጄክ መሪ ነው። ሁሉንም የ15 የፓንዶራ ጎሳዎች ለአንድ ዓላማ አስተባበረ። የመጨረሻው ፍልሚያ ተጀመረ። በአንድ በኩል ዘመናዊ መሳሪያ የያዙ ወታደሮች፣ በሌላ በኩል ደግሞ በቀስትና በጦር የተሰለፉ ጀግኖች። ሰማዩና ምድሩ በጦርነት ተናወጠ። ናቪዎቹ ሊሸነፉ ሲሉ ግን አንድ ታምር ሆነ። ጄክ የለመናት ኤዋ መለሰችለት። የፓንዶራ እንስሳት በሙሉ በሰው ልጅ ላይ ዘመተ። ጫካው ራሱ ተነሳ። ኮሎኔል ኩሪችና ጄክ ፊት ለፊት ተጋጠሙ። በመጨረሻም ኔትሪ በሁለት ቀስት የኮሎኔሉን ልብ ሰነጠቀችው። ጦርነቱ አበቃ። የሰው ልጆች ተሸንፈው ወደ ደረቀችው ምድራቸው ተባረሩ። ጄክ ግን ምርጫውን አደረገ። በቅዱስ ዛፍ ስር በተደረገ ጸሎት የሰውነት አካሉን ለዘላለም ተሰናብቶ ሙሉ በሙሉ ወደ ናቪነት ተዛወረ። አይኑን ሲከፍት አሁን አቫተር አይደለም። ይህ ታሪክ የሚያስተምረን አንድ ነገር አለ። ተፈጥሮን የምንበድላት ከሆነ እሷም አንድ ቀን መልሳ ትበድልናለች። ስግብግብነት መጨረሻው ውድቀት ነው። እናንተስ በፓንዶራ ምድር ብትኖሩ ምን አይነት አቫተር ይኖራችሁ ነበር? ታሪኩስ ምን አስተማራችሁ? በኮሜንት ንገሩን። ለቀጣይ ቪዲዮ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።